ይደንቀኛል ለዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን ስም ጠርቼ ኢየሱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ሁላችሁም። ይህ ከክርስቶስ ከሚለው መጽሐፍ ያገኘነው ሁለተኛው ክፍል አራተኛው ምዕራፍ ላይ እንገኛለን። ዛሬ ቅዱስ ዮሐንስ ወንጌላዊ በራእዩ ስለ ቤተ ክርስቲያን ስለ ሰባቱ አብያተ ክርስቲያናት ስለተላኩት መልእክቶችና በዛ ውስጥ ስላሉት አንዳንድ ክንውኖች በዚህ መጽሐፍ ይነግረናል። እንግዲህ መጽሐፍ አዘጋጅቶ እንድናነበው እንድንባረክበት ያቀረበልን ታላቅ ወንድማችን ላይከ ወንጌል መምህር ዘአማን ተስፋዬ ወይም ዘአማን የክርስቶስ እስረኛ ይሆናል። ዛሬ ምዕራፍ 4ና ምዕራፍ 5 እናያለን። መልካም ቆይታ ይሁንልን። የኤፌሶን ቤተክርስቲያን የቀደመ ፍቅሯን የተወችው። በኤፌሶን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ አለኝ። ራእይ 1:1 ኤፌሶን አንዳንድ ምሁራን መጥተው ዘና መልቀቅ ይተረጉማሉ። ጥንታዊቷ ኤፌሶን በዚህ መልእክት የቀደመውን ፍቅሯን መተዋ መቀዝቀዟና ችላ ማለቷ ግብሯ ከስሟ ትርጉም ጋር ተመሳሳይ መሆኑን ያነሳል። በሌላ መልኩ ሊቃውንተ ቤተ ክርስቲያን ተርጓሚ መፈለግ፣ ሌሎች ደግሞ የተፈቀደ የሚለውን ይጠቀማሉ። ኤፌሶን በታናሿ እስያ ምዕራባዊ ቱርክ የምትገኝ ከተማ ስትሆን ዛሬ ላይ ሳልጀክ በመባል ትጠራለች። አስቀድመን በዚህ መጽሐፍ መግቢያ እንደተመለከትነው ኤፌሶን ከፍጥሞ ደሴት 50 ማይል ወይም 80 ኪሎ ሜትር ርቀት ላይ የምትገኝ የወደብ ከተማ ናት። ኤፌሶን በታሪክ ተመራማሪዎች ዘንድ ጥንታዊቷ ከተማ ከሚባሉ ተርታ የምትሰለፍ ከተማ ናት። አንዳንድ የታሪክ ተመራማሪዎች የኤፌሶንን ዕድሜ ጠገብነት ሲያውጁ በጣም ጥንታዊ ከተማ መሆኗን ይመሰክራሉ። የምድር ጥናት ተመራማሪዎች በሚባል የከፍታ ቦታ አካባቢ በዘመኑ እንቅስቃሴ እንደነበረ ይመሰክራሉ። በአንዳንድ አፈ ታሪክም በመጀመሪያው በጥንታዊቷ ኤፌሶን ኖረዋል ተብለው የሚታመኑት አማዞናውያን የሴት ተዋጊዎች እንደሆኑና እነርሱም ሳይቤል የምትባል የተፈጥሮ እንስት አምላክ ጣዖት ያመልኩ እንደነበረ ይገልጻሉ። የታሪክ ተመራማሪዎች አማናውያን ሳይቤል ተብላ ለምትጠራው እንስት ለአምላካቸው በሚባል ጥንታዊ ተራራ አቅራቢያ ሐውልት አስቀምጠው ያመልኳት እንደነበረ ይናገራሉ። ኤፌሶን ከጣዖት አምልኮ ጋር በተያያዘ እጅጉን የምትታወቅ እንደሆነች ይነገራል። በግሪካውያን አፈ ታሪክ መሰረት በ1000 ቅድመ ልደተ ክርስቶስ የመጀመሪያዋ ኤፌሶን ከተማ እንደተመሰረተች ሲገልጹ፣ በተጨማሪም የመጀመሪያዋ የታላቅቷ ኤፌሶን ከተማ መስራች እንደ አንድሮክለስ የተባለ የአቴና ንጉሥ ልጅ ሲሆን ከአባቱ ንጉሥ ካድሮስ ሞት በኋላ በሽሽት ላይ እንዳለ ከተማይቱን እንደመሰረተ ይገልጻል። አንድሮክለስ ከመሸሹ በፊት ኦራክል ለአፖሎ ዴልፊን በጎበኘበት ጊዜ አሳና ከርከሮ ወደ ከተማ መንገድ እንደሚያሳዩት ከጠንቋይ ትንቢት ይነገረዋል።
በኋላም አንድሮኮሮስና ወዳጆቹ ዓሣ በመጥበስ ላይ እያሉ በድንገት የሚጠብሱት ዓሣ ተወርውሮ ወደ ቁጥቋጦ ውስጥ ወደቀ። ይህንን ተከትሎ እሳት በተነሳበት ጊዜ እሳቱን ለማምለጥ ከርከሮ ሲሮጥ የተመለከተው አንድሮቅለስ የሚሮጠውን ከርከሮ ተከትሎ ከያዘውና ከገደለው በኋላ ከርከሮውን የገደለበት ቦታ አካባቢ የኤፌሶን ከተማ እንደተመሰረተች ግሪካውያን ይናገራሉ። ኤፌሶን ቀድሞ ከግሪክ ከተማ ውስጥ ስትመደብ በሮም ቅኝ ግዛት ስር ወድቃ ትተዳደር ነበር። ኢትዮጵያውያን ሊቃውንት በመጽሐፍ ቅዱስ መዝገበ ቃላት ላይ በአዲስ ኪዳን ዘመን ኤፌሶን በሮም መንግሥት ስር ሆና እስያ በምትባል አውራጃ በኤዥያን ባህር ዳር የምትገኝ ወደብ ነበረች። ሀገሪቱ ዛሬ ቱርክ ትባላለች። ከተማይቱም ሳልጀክ ትባላለች በማለት አትተዋል። ጥንታዊቷ ኤፌሶን በሀብቷ በውበቷ የምትታወቅ ስትሆን በዘመኑ በነበረው ስልጣኔ እጅጉን የበለጸገች ከተማ ናት። ታላቅ ውበቷንም የምድር ተመራማሪዎች ቆፍረው በማውጣት ጥንታዊቷን የኤፌሶን ከተማ ፍርስራሽ የድንጋይ ክምር፣ የጥንት የግሪክ ስነ ሕንፃ አሰራር በመመልከት ውበቷንና በዘመኑ የነበረውን የኪነ ሕንፃ የምህንድስና ስልጣኔ አይቶ ትውልዱ እንዲያደንቅ አድርገዋል። ዛሬ ላይ በጣም ብዙ ሺዎች ወደ ኤፌሶን እየሄዱ ይጎበኟታል። ኤፌሶን ለቱርክ መንግሥት በቱሪዝም ዘርፍ ገቢ የምታስገኝ ከተማ ነች። ንግድና ሃይማኖት በኤፌሶን። አንዲት ከተማ በወደብ ስትታቀፍ በኢኮኖሚ የማደግ ዕድሏ የሰፋ ይሆናል። ምክንያቱም ነጋዴዎች ምርታቸውን በቀላሉ በመርከብ ወደ ከተማይቱ በማስገባት ብዙ ተግዳሮት በማይጠይቅ መልኩ ያቀርባሉ፣ ልውውጥም ያደርጋሉ። በተጨማሪም ሰዎች ከተለያየ ቦታ ባህላቸውን፣ እምነታቸውን፣ በጠቅላላ የሀገራቸውን ጠረን ይዘው ስለሚመጡ ከተማይቱ የተለያዩ ሰዎች መኖሪያና የባህል መናኸሪያ ያደርጋታል። ይህም ውጤት በኤፌሶን በደማቅ ታይቷል። ኤፌሶን የወደብ ከተማ እንደመሆኗ መጠን በስፋት የምትታወቀው በንግድ ከተማነቷና በታላቁ የኢኮኖሚ እድገቷ ነው። ኢትዮጵያውያን ሊቃውንት በዚያን ዘመን 360,000 ሰዎች እንደሚኖሩባት እንደ እስክንድሪያና እንደ አንጾኪያ ታላቅ የንግድ ከተማ ነበረች በማለት በንግዱ ዘርፍ ኤፌሶን የነበራትን ታላቅነት ይመሰክራሉ። ጥንታዊቷ ኤፌሶን የተለያዩ እምነት ያላቸው ሰዎች የሚኖሩባት ከተማ ናት። አይሁዳውያንን ጨምሮ ብዙ አሕዛብ በዚች ከተማ በንግድ ምክንያት በብዛት ይመላለሳሉ። ወደ ኤፌሶን የሚገቡ ሰዎች የሚለዋወጡት የንግድ ምርቶች ብቻ ሳይሆን ባህላቸውን፣ እምነታቸውን ወደዚች ከተማ ይዘው ይመጣሉ። ይህንንም ምክንያት በማድረግ በተለያዩ መንገዶች ወደ ኤፌሶን የገቡ አይሁዳውያን በዚች ከተማ ብዙ ምኩራቦች ማለትም የአይሁድ የጸሎት ስፍራ አዳራሾች እንደመሰረቱ ሊቃውንትና የታሪክ ተመራማሪዎች ይዘግባሉ። የሐዋርያት ሥራ ምዕራፍ 18 ቁጥር 1-19። በዚህ ከተማ የአርጤምስ ጣዖት አምላኪዎች፣ አስማተኞች፣ አይሁዳውያን፣ ክርስቲያኖች፣ ፈላስፎች፣ ግኖስቲካውያንና ሌሎች የተለያዩ እምነት ያላቸው ሰዎች ይኖሩባት ነበር። ወደ ኤፌሶንም በደረሱ ጊዜ እነዚያን ከዚያ ተዋቸው። ራሱ ግን ወደ ምኩራብ ገብቶ ከአይሁድ ጋር ይነጋገር ነበር። የሐዋርያት ሥራ ምዕራፍ 18 ቁጥር 19 እንዲል ክርስትና ወደ ኤፌሶን በጵርስቅላና በአቂላ አማካኝነት እንደገባ በአንዳንድ በሊቃውንት ዘንድ ቢነገርም አብዛኞቹ የቤተ ክርስቲያን አባቶች ግን የኤፌሶን ቤተ ክርስቲያን መስራች ብርሃነ ዓለም ሐዋርያው ቅዱስ ጳውሎስ በሦስተኛው ሐዋርያዊ ጉዞ እንደሆነ ይነገራል። አርጤምስ በላቲን ዲያና። የኤፌሶን ከተማ ከወደብና ከንግድ ከተማነቷ በተጨማሪ በእጅጉ የምትታወቀው በአምልኮተ ጣዖት ነው።
የታሪክ ጸሐፊያን እንደዘገቡት ጥንታዊ የኤፌሶን ሰዎች አስቀድመው ሳይቤልን በማምለክ ይገዙ እንደነበረ፣ በኋላ የግሪክ ጣዖት የሆነችውን አርጤምስን ዲያናን በማምለክ ይታወቁ እንደነበረ ጽፈዋል። የግሪክ ጸሐፍት አርጤምስን ሴት መሆኗን ሲገልጹ ከዚህም ጋር በማያያዝ አርጤምስ የዙስ ልጅና የአፖሎ እህት በአደን በተፈጥሮ ልምላሜ በዱር እንስሳት ላይ አምላክ ናት በማለት አስፍረዋል። ይህንንም ለማየት ብዙ ጊዜ ቀስት በማስያዝ ልምላሜ፣ ፍራፍሬ፣ እንቁላል ከዱር እንስሳት ጋር ምስሏን ይቀርጻሉ። የአርጤምስ ተከታዮች የአርጤምስን ምስል ከሰማይ እንደወረደ ያምኑ ነበር። የኤፌሶን ሰዎች ታላቅ ፍቅር ለአርጤምስ ነበራቸው። ታላቅም ቤተ ጣዖት ሰርተውላት አምልኮት ይፈጽሙላት ነበር። የታሪክ ተመራማሪዎች በኤፌሶን የሚገኘው የአርጤምስ ቤተ ጣዖት 430 ርዝመት፣ 60 ከፍታ፣ 220 ስፋት እንዲሁም 127 የእብነ በረድ ቋሚዎች እንደነበረ በመግለጽ በጊዜው ግዙፍ እንደነበረና የጥንቱ ዓለም 7 አስደናቂ ነገሮች እንደሚመደብ ይገለጻል። ተመራማሪዎችም በኤፌሶን የአርጤምስ ቤተ ጣዖት ምስል ያለበት ሳንቲም አግኝተዋል። ዛሬ ላይ ግን ቀድሞ ይህ ግዙፍ ቤተ ጣዖት የነበረበት ቦታ ፈራርሷል። በኤፌሶን የአርጤምስ በዓልን የአርጤምስ ተከታዮች ምስሏን ይዘው በአደባባይ መንገድ ላይ በመውጣት ይዘው በመሄድ ያከብሩ እንደነበረ የታሪክ መጽሐፍ ይናገራሉ። አርጤምስ በኤፌሶን ብቻ ሳይሆን በታናሿ እስያ ባሉ ከተሞች ዕውቅና ነበራት። አንዳንዶች የአርጤምስን ምስል በመቅረጽ የገቢ ምንጫቸው አድርገው እንደሚመላለሱ የመጽሐፍ ቅዱስ ታሪክ ይመሰክራሉ። በዚህ ምክንያት ጣዖት አታምልኩ ብለው የተቃወሟቸውን ቅዱሳን ሐዋርያትን ያሳድዱ እንደነበረ ቅዱስ ሉቃስ ከጻፈልን ገድለ ሐዋርያት ላይ እንመለከታለን። ብር ሰሪ የሆነ ዲሜጥሮስ የሚሉት አንድ ሰው የአርጤምስን ቤተ መቅደስ ምስሎች በብር እየሰራ ለአንጥረኞች እጅግ ትርፍ ያገኝ ነበር። ከአንጥረኞች እጅጉን ትርፍ ያገኝ ነበር። ይህንን የሚመስለውን ሥራ የሰሩትን ሰብስቦ እንዲህ አላቸው፣ ሰዎች ሆይ ትርፋችን በዚህ ሥራ እንደሆነ ታውቃላችሁ። ይህም ጳውሎስ በእጅ የተሰሩትን አማልክት አይደሉም ብሎ በኤፌሶን ብቻ ሳይሆን ከጥቂት ክፍል በቀር በእስያ ሁሉ ብዙ ሕዝብን እንዳስረዳና እንዳሳተ አይታችኋል፣ ሰምታችኋልም። ሥራችንም እንዲናቅ ብቻ አይደለም፣ እስያ ሁሉ ዓለሙም የሚያመልካት የታላቂቱ አምላክ የአርጤምስ መቅደስ ምናምን ሆኖ እንዲቆጠር እንጂ ታላቅነቷ ደግሞ እንዳይሻር ያስፈራል። ይህንንም በሰሙ ጊዜ ቁጣ ሞላባቸው። ኤፌሶን አርጤምስ ታላቅ ናት እያሉ ጮኹ። የሐዋርያት ሥራ ምዕራፍ 19 ቁጥር 24-8። ታላቁ የቤተ ክርስቲያን አባት ቅዱስ ኤፍሬም ሶርያዊ ብዙ ኃጢአት ባለችበት በዚያ የእግዚአብሔር ምሕረት ትበዛለች እንዲል የኤፌሶን ከተማ ኃጢአት እጅጉን የበዛባት የጣዖት መንደር ብትሆንም ቅዱሳን ሐዋርያት ወንጌልን በመስበክ በዚች ከተማ ታላላቅ ገድልን ፈጽመዋል። አንድም ብዙ ክርስቲያኖች አፍርተዋል። በጥንቁልና የሚተዳደሩ አስማተኞች ክፋታቸውን የሚፈጽሙበትን መጽሐፍ አቃጥለዋል፣ ንስሐም ገብተውባታል። የኤፌሶን ስቴዲየም ወይም መካነ ተውኔት። ኤፌሶን ከምትታወቅባቸው ነገሮች መካከል በከተማቸው የሚገኝ መካነ ተውኔት ስታዲየም ነው። በኤፌሶን የሚገኘው ስታዲየም እስከ 30,000 ድረስ የሚጠጉ ሰዎች የማስተናገድ አቅም አለው። ይህም ኤፌሶን በዘመኑ የደረሰችበትን የስልጣኔ ታላቅነት ያሳያል።
ታዲያ በዚህ ታላቅ መካነ ተውኔት ስታዲየም ኤፌሶናውያን በመታደም ወንጀለኞች ተብለው የተፈረዱባቸው ሰዎች ለዱር እንስሳ ሲሰጡ፣ ሲበሉ፣ ሲታገሉ እንዲሁም ግላዲያተሮች እርስ በርስ የሚያደርጉትን ትግል፣ የዱር አራዊቶችን፣ የተለያዩ አስገራሚ የሆኑ ትዕይንቶችን በመመልከት ይዝናናሉ። ታዲያ ሐዋርያው ቅዱስ ጳውሎስ በኤፌሶን ተገኝቶ ወንጌልን ሰብኮ የጠላትን ሥራ ካፈረሰ በኋላ በኤፌሶን ያለችው ጣዖት አርጤምስ ታላቅ እንዳልሆነች የተደበቀውን ደግሞም ባዶ መሆኗን በድፍረት ያለ ፍርሃት ስለገለጸ ከአርጤምስ ተከታዮች ብዙ ተቃውሞ የደረሰበት ሲሆን ይህንንም በሐዋርያት ሥራ ላይ ቅዱስ ሉቃስ መዝግቦታል። በኤፌሶን ያሉ የአርጤምስ ተከታዮች በቅዱስ ጳውሎስ ላይ አደጋ ለመጣል ሲፈልጉ አላገኙትም። ስለዚህ የጳውሎስን ጓደኞች ጋይዮስንና አርስጥሮኮስን ይዘው ወደ ጨዋታ ስፍራ ኤፌሶን ስታዲየም ይዘው ሄደዋል። ለዱር እንስሳትም ሊሰጧቸው ወደ መካነ ተውኔት ይዘዋቸው እንደሄዱ ግብፃውያን ይናገራሉ። ይህም ስታዲየም ዛሬ ድረስ በአይን ይታያል። በርካታ ሰዎች በየስፍራው ይጎበኛሉ። በግብረ ሐዋርያት ከተማውም በሙሉ ተደባለቀ። የመቅዶንያም ሰዎች የጳውሎስን ጓደኞች ጋይዮስንና አርስጥሮኮሮስን ከእርሱ ጋር ነጥቀው በአንድ ልብ ሆነው ወደ ጨዋታ ስፍራ ሮጡ። ጳውሎስም ወደ ሕዝቡ ይገባ ዘንድ በፈቀደ ጊዜ ደቀ መዛሙርት ከለከሉት። ከእስያ አለቆች ወዳጆች የሆኑት አንዳንዶች ደግሞ ወደ እርሱ ልከው ወደ ጨዋታ ስፍራ ራሱን እንዳይሰጥ ለመኑት። የሐዋርያት ሥራ ምዕራፍ 19 ቁጥር 29 እስከ 31። የኤፌሶን መልአክ የሚለው ቃል በዕብራውያን በግሪክ ቃል ትርጓሜ መልእክተኛ ተብሎ ይፈታል። በመጽሐፍ መልአክ ብቻ ስላለ ቅዱሳን ሰማያውያን መላእክትን ብቻ ነው ማለት የለብንም። የእግዚአብሔር አገልጋይ ሰው ጭምር በመጽሐፍ ቅዱስ መልአክ እየተባለ ይጠራል። ይህም የእግዚአብሔር አገልጋይ መልእክተኛ መሆኑን ለመግለጽ ነው። ሉቃስ 7:1፣ ሉቃስ 9:1፣ ትንቢተ ሐጌ 1:1፣ ሚልክያስ 2:1። የኤፌሶን ቤተክርስቲያን አለቃ መልአክ ተብሏል። የእግዚአብሔርን ቃል ለሰው ልጆች በማድረስ በማስተማር ይላካልና። የኤፌሶን መልአክ የተባለው የቤተክርስቲያን አለቃ ወይም ጠባቂ መምህር አንድ ኤጲስቆጶስ ማለት ሲሆን ኤፌሶን ቤተክርስቲያን መልአክ የቤተክርስቲያን አገልጋይ ስሙ ዮሐንስ፣ ሁለተኛ ስሙ ደማትሬ ብለው ኢትዮጵያውያን ሊቃውንት በአንድምታ ትርጓሜ ያስቀምጣሉ። የግብፅ አባት የሆኑት ቄስ ቴዎድሮስ ማላቲ በዮሐንስ ራእይ ትርጓሜያቸው ላይ የኤፌሶን አለቃ የተባለው የቅዱስ ጳውሎስ ደቀ መዝሙሩ የሆነው ጢሞቴዎስ እንደሆነ ይናገራሉ። ለዚህም ምክንያታቸው የዮሐንስ ራእይ ተጽፏል ተብሎ በሚታመንበት ጊዜ ጢሞቴዎስ የኤፌሶን ሊቀ ጳጳስ እንደነበረ ያሰፍራሉ። አንደኛ ጢሞቴዎስ 1:2፣ አንደኛ ቆሮንቶስ 4:17፣ ፊልጵስዩስ 2:19። በተጨማሪም አንዳንድ የመጽሐፍ ቅዱስ ሊቃውንት ይህንን መልእክት የጻፈው ስሙ እንደማይታወቅ አስቀምጠዋል። መልእክቱ ከማን ተላከ? በቀኝ እጁ 7ቱን ከዋክብት የያዘ በሰባቱም የወርቅ መቅረዞች መካከል የሚሄድ እንዲህ ይላል። አስቀድሞ በመጽሐፉ መግቢያ ላይ እንደተመለከትነው ይህ ቃል የተነገረው ስለ ኢየሱስ ክርስቶስ ነው። ወልደ እግዚአብሔር ኢየሱስ ክርስቶስ ወደ ኤፌሶን ቤተክርስቲያን አለቃ መልእክቱን በቅዱስ ዮሐንስ በኩል ይልክለታል። ኢትዮጵያውያን ሊቃውንት በትርጓሜ ሁሉን ፈጥሮ የሚገዛ እርሱ እንዲህ አለ በማለት ሰማይና ምድርን ፈጥሮ የሚገዛ መልእክቱን እንደላከ ይገልጻሉ። መጽሐፍ ቅዱስ ሰማይና ምድርን የፈጠረ ኢየሱስ ክርስቶስ እግዚአብሔር እንደሆነ ይገልጻል። እርሱ ከጨለማ ሥልጣን አዳነን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ
መንግሥት አፈለሰ። እርሱም የማይታይ አምላክ ምሳሌ ነው። የሚታዩትንና የማይታዩትንም ዙፋናት ቢሆን ወይም ጌትነት ወይም አለቅነት ወይም ሥልጣን በሰማይና በምድር ያሉ ሁሉ በእርሱ ተፈጥረዋል። ከፍጥረት ሁሉ በፊት በኵር ነው። ሁሉ በእርሱ ለእርሱ ተፈጥሯል። እርሱም ከሁሉ በፊት፣ ሁሉም በእርሱ ተጋጥመዋል። እርሱም የአካሉ ማለት የቤተ ክርስቲያን ራስ ነው። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን በኵር ነው። ቆላስይስ 1:13-18 በማለት የክርስቶስ ፍጹም ፈጣሪነት ፍጥረት ሁሉ ከእርሱ ለእርሱ መፈጠሩን ፈጣሪ ዓለማት መሆኑን በዝርዝር ታላቁ ሐዋርያው ቅዱስ ጳውሎስ ይጽፋል። በመቀጠልም በቀኝ እጁ ይላል። ቀኝ ሥልጣን፣ ክብር፣ ኃይልን ያሳያል። መዝሙር 10:1 ይህም በቀኝ እጁ የመያዛቸው ምስጢር ኢየሱስ ክርስቶስ የቤተ ክርስቲያን ኤጲስቆጶሳት መሪ ባለሥልጣን እርሱ እንደሆነ ለመግለጽ እንደሆነ በሊቃውንት ዘንድ ይገለጣል። ሰባቱን ከዋክብት የያዘ ማለት ሰባቱን መንፈሳውያን ኤጲስቆጶሳት በሥልጣኑ ያጸና በማለት የቤተ ክርስቲያን አንድምታ ትርጓሜ ይተረጉማል። እነዚህም በታናሿ እስያ ላይ ላሉ የሰባቱ አብያተ ክርስቲያን መላእክት ጠባቂዎች ኤጲስቆጶሳት በምዕመናን ላይ የተሾሙ፣ ሹመታቸውም ስለምንድን ነው ቢሉ በትምህርት እንዲያጸኑ፣ ከኑፋቄ እንዲጠብቁ ተብሎ ይተረጎማል። ከዚህ እንደምንረዳው የኤፌሶን ቤተ ክርስቲያን አለቃ ጠባቂ አንድም ኤጲስቆጶስ ሥልጣን በእግዚአብሔር እጅ የተጠበቀ እንደሆነ ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። ዮሐንስ ወንጌል 15:16 እግዚአብሔር መርጦ ደቀ መዝሙሩ ያደረገውን የኤፌሶን የቤተ ክርስቲያን አገልጋይ ሥልጣኑም አንድም ነፍሱ በእግዚአብሔር እጅ እንዳለች እርሱም ሊያጠፋትም ሊያድናትም እንደሚችል ይገልጽለታል። በወንጌል ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን መፍራት ያለብን ሥጋን ሆነ ነፍስን ሊያጠፋ ኃይል ያለው እግዚአብሔርን እንደሆነ ነው። ሥጋንም የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። ይልቅስ ነፍስንም ሥጋንም በገሃነም ሊያጠፋ የሚቻለውን እርሱን ፍሩ። ማቴዎስ 10:28 እግዚአብሔር አምላክ የኤፌሶን የቤተ ክርስቲያን አለቃ ሥልጣኑን በቅድስና ካገለገለ ማለትም በተሾመበት ምዕመናን ላይ በቅድስና በእውነት ካገለገለ፣ ካልጠበቀ፣ የቀደመውንም ፍቅሩን ካልመለሰ ሊወስድበት እንደሚችል እንደሚነግረው እንረዳለን። አንዳንዶችም ንስሐ ካልገባ፣ የቀደመውን ፍቅሩን ካልለበሰ እንደሚሞት ይነግረዋል ይላሉ። የቤተ ክርስቲያን ሊቃውንት በአንድምታ ትርጓሜያቸው ሹመትህን ከማዕረግ አዋርዳታለሁ፣ አንድም ነፍስን ከሥጋህ እለያታለሁ ሲሉ ይፈቱታል። በሰባቱ የወርቅ መቅረዞች መካከል የሚሄድ ሰባቱ የወርቅ መቅረዞች የተባሉ በታናሿ እስያ ላይ ያሉ ሰባቱ አብያተ ክርስቲያናት ሲሆኑ አንድም ሊቁ ቪክቶሪያነስ ሰባት ሙሉነትን የሚጠቅስ ስለሆነ ለመላው የኢየሱስ ክርስቶስ ቤተ ክርስቲያን የተላከ መልእክት መሆኑን ያስረዳሉ። በመቅረዞቹ መካከል የሚሄደው የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላካችን ሁሌም ከቤተ ክርስቲያን እንደማይለይ ከመካከላቸው እንደሆነ የቅርብ እንጂ የሩቅ አምላክ አለመሆኑ ይነገራል። መዝሙር 46:1፣ ኢሳይያስ 41:1፣ ኤርምያስ 23:1፣ ኤፌሶን 3:1፣ ኢዮብ 2:1፣ ሶፎንያስ 3:1። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። ማቴዎስ 28:20። ሥራህንና ድካምህን ትዕግሥትህንም አውቃለሁ።
ክፎቹንም ልትታገሳቸው እንዳትችል እንዲሁም ሳይሆን ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል። ስለ ስሜ ብለህ ጸንተህ አልደከምክም። ሐሰተኞች በኤፌሶን። ኤፌሶን የስህተት አስተማሪዎች የሚገኙባት ከተማ ናት። ሐዋርያው ቅዱስ ጳውሎስ በእስር ቤት ሆኖ ከጻፋቸው 4 የእስር ቤት መልእክታት ኤፌሶን፣ ፊልጵስዩስ፣ ቆላሴስ እና ፊሊሞና አንዷ በታናሿ እስያ ላይ የምትገኝ ሐዋርያው ቅዱስ ጳውሎስ የመሰረታት የኤፌሶን ቤተክርስቲያን ናት። ቅዱስ ጳውሎስ በኤፌሶን ያሉትን ክርስቲያኖች ከሐሰተኞች ይጠበቁ ዘንድ ይመክራል። እንደ ስህተት ሽንገላ ባለ ተንኮል፣ በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም በማለት አጽንዖት ሰጥቶ ይናገራል። ኤፌሶን 4 ቁጥር 14 ስሙን በክብር ዘንዶን አሸንፏል። ስሙን በክብር ጽፏል። በተጨማሪም ቅዱስ ጳውሎስ እውነተኛ ልጁን ጢሞቴዎስን በኤፌሶን እንዲቆይ ምዕመናን ከስህተት ትምህርት አስተማሪዎች ፈጽሞ ይጠብቅ ዘንድ ይመክረዋል። ይህንን ሲናገር ወደ መቅዶንያ በሄድኩ ጊዜ አንዳንዶች ልዩ ትምህርትን እንዳያስተምሩና ወደ ተረት መጨረሻም ወደ ሌለው ወደ ትውልዶች ታሪክ እንዳያደምጡ ልታዛቸው በኤፌሶን ትቀመጥ ዘንድ ለመንኩህ። እንደነዚህ ያሉ ነገሮች ክርክርን ያመጣሉና በእምነት ግን ላለ ለእግዚአብሔር መጋቢነት አይጠቅሙም። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 3-4። በኤፌሶን ፈላስፎች ግኖስቲሳውያን አንድም ክፉ አይሁዶች ተገኝተው የስህተት ትምህርት እያስተማሩ ብዙዎቹንም ከእውነት ከኢየሱስ ክርስቶስ ለማራቅ ይጥሩ እንደነበረ ሊቃውንተ ቤተ ክርስቲያን ያስተምራሉ። ግኖስቲሳውያን አዋቂዎች ነን፣ ጥበብ ከኛ ዘንድ ነው ያለው በማለት እግዚአብሔር የተቃረነ የሐሰት ትምህርት ሲያስተምሩ በኤፌሶን ያሉ አይሁዶች ወንጌል እንበለ ኦሪት፣ ጥምቀት እንበለ ግዝረት፣ ወንጌል ያለ ኦሪት፣ ጥምቀት ያለ ግዝረት አይጠቅምም እያሉ ያስጨንቋቸው ነበር። ከነዚህ ክፎች ቅዱስ ጢሞቴዎስ ቤተክርስቲያን ምዕመናንን ይጠብቅ ዘንድ በኤፌሶን ኤጲስቆጶስ አድርጎ ቅዱስ ጳውሎስ ሾሞታል ይላሉ። ሐዋርያው ቅዱስ ጳውሎስ ከሚሊጢን የኤፌሶንን ቤተክርስቲያን ሽማግሌዎች በምዕመናን ላይ የተሾሙ አስጠርቶ እንባ የተቀላቀለበት የፍቅር መልእክት መላክ ለተባሉ አገልጋዮች ራሳቸውን ነጣቂ ተኩላዎች ከተባሉ ሐሰተኛ መምህራን ትምህርት በመጠበቅ የእግዚአብሔርን የእርሱ የሆኑትን ሕዝቦች ምዕመናንን እንዲያስተዳድሩ እውነተኛውን የእግዚአብሔርን ቃል እያስተማሩ ከሐሰተኞች እንዲጠብቁ መንፈስ ቅዱስ እንደሾማቸው በመንገር ቅዱስ ጳውሎስ ያስጠነቅቀዋል። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ተጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላ ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ስለዚህም 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥ እያሰባችሁ ትጉ። የሐዋርያት ሥራ ምዕራፍ 20 ቁጥር 28-30 በማለት መንጋውን በጥንቃቄ እንዲመሩ ያስጠነቅቃል። እግዚአብሔር አምላክ በቤተ ክርስቲያን በኩል ዛሬም ካህናት አድርጎ የእግዚአብሔርን ሕዝብ በእውነትና በጽድቅ እንድናገለግል የሾመን በሐዋርያው በቅዱስ ጳውሎስ ቃል መሠረት ራሳችንን ልንፈትሽ ይገባል። በእውነት ዋጋ የተከፈለልን እግዚአብሔርን ሕዝብ
ከሐሰተኞች ጠብቀናል ወይ? የእግዚአብሔርን ቃል እንደሚገባ አስተምረናል ወይ? ለዚህ ራሳችንን ለምንጠይቀው ጥያቄ መልካም መልስ ከሌለን በንስሐ በቶሎ ተመልሰን እናገለግል ዘንድ እግዚአብሔር ጥሪ ያቀርባል። ይህንን የሐዋርያው የቅዱስ ጳውሎስ ምክርን በሚገባ የኤፌሶን ቤተክርስቲያን መልአክ ተወጥቷል። ስለዚህም እግዚአብሔር አምላክ የኤፌሶንን አለቃ ከመውቀሱ በፊት የቀድሞውን ሥራውን ለጌታም የነበረውን ፍቅር በማንሳት ያመሰግነዋል። እግዚአብሔር አምላክ መልካም የምንሰራውን ሥራ እንደማይረሳ ሁሉ እንደሚያስበው ከዚህ መረዳት በእውነት እንችላለን። ግብፃዊ አባት ቄስ ቴዎድሮስ ማላቲ እግዚአብሔር ለኤፌሶን ቤተክርስቲያን ድካሟን ከመንገሩ በፊት ጥንካሬዋን እየነገረ እንደሚያበረታታ ይናገራሉ። ስለ ድክመቷ ከመናገሩ በፊት እግዚአብሔር ለኤፌሶን ቤተክርስቲያን በራስ መተማመንን ይሰጣታል። እግዚአብሔር አይረሳም። ታላቁ ሐዋርያው ቅዱስ ጳውሎስ ከአይሁድ ለመጡ ክርስቲያኖች በጻፈው በዕብራውያን መልእክቱ ላይ ይህንን እውነት እንዲገልጻል። እግዚአብሔር ቅዱሳንን ስላገለግላችሁ እስካሁንም ስለምታገለግሏቸው ያደረጋችሁትን ሥራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና። ዕብራውያን 6:10 እግዚአብሔር አመፀኛ አምላክ እንዳልሆነ አንድም በፍርዱ ፍትሐዊ የሰውን መልካም ሥራ እንደሚያስብ ይገልጻል። የአንጾኪያው ሊቀ ጳጳስ የነበረው ቅዱስ ዮሐንስ አፈወርቅ በዕብራውያን አንድምታ ላይ ይህንን የመጽሐፍ ቅዱስ ቃል ሲያብራራ እንዲህ ያስቀምጣል። እዚህ መንፈሳቸውን እንዴት መለሰላቸው እና አዲስ ጥንካሬ ሰጣቸው። የቀድሞውን ነገር በማስታወስና እግዚአብሔር የረሳ እንዳይመስላቸው ወደ አስፈላጊነቱ አመጣላቸው። ቅዱስ ዮሐንስ አፈወርቅ ግብፃዊ የቤተ ክርስቲያን አባት ቄስ ቴዎድሮስ ማላቲ እግዚአብሔር ለስሙ ያደረገውን መልካም ግብር ፈጽሞ እንደማይረሳ በዮሐንስ ራእይ ትርጓሜ መጽሐፋቸው ላይ ሲገልጹ እኛ በድካማችን እግዚአብሔር ስለ እርሱ የተሸከምንበትን የቀደመ ሥጋችንን ድካማችንንና ትዕግሥታችንን እንደረሳን እናስባለን። ነገር ግን እግዚአብሔር ለስሙ የቀረበለትን ቀዝቃዛ ውሃ እንደማይረሳ ለሁሉም አረጋግጧል። ቄስ ቴዎድሮስ ማላቲ የሰው ልጅ በባህሪው መልካም ነገር ሲነገረው ደስ ይለዋል፣ ይበረታታል። እግዚአብሔር አምላክም አስቀድሞ ድክመቱን ማስተካከል ያለበትን ከመንገሩ በፊት መልካም ያደረገውን በመንገር ተስፋ እንዳይቆርጥ የኤፌሶን የቤተ ክርስቲያን አለቃን ያበረታተዋል። በዚህም እግዚአብሔር ለሰው ልጅ ያለውን ፍቅሩን እንመለከታለን። እኛም የሰዎችን ድክመት አስቀድመን ከመናገር በፊት መልካም ሥራቸውን የበረቱበትን ነገር በማንሳት ለበለጠ ነገር ማነቃቃት፣ ማበረታታት፣ በፍቅር ቃል ማደስ፣ ማጽናናት፣ ተስፋ እንዳይቆርጡ ማድረግ እንዳለብን ያስተምረናል። ሐዋርያው ቅዱስ ጳውሎስ ወንድሞቼ ሆይ ሰው በማናቸውም በደል እንኳ ቢገኝ መንፈሳውያን የሆናችሁ እናንተ እንደዚህ ያለውን ሰው በየዋህነት መንፈስ አቅኑት። አንተ ደግሞ እንዳትፈተን ራስን ጠብቅ። ገላትያ 6:1 ሰው ሳንጎዳ በፍቅር በትሕትና እንድንመልስ ሐዋርያው ይነግረናል። በየዋሃት ማለት ራስን ዝቅ በማድረግ አለመመካት፣ እሺ ባይነትና ከራስ ይልቅ ለባልንጀራ ማሰብ ማለት ነው። ኢትዮጵያውያን ሊቃውንት በመጽሐፍ ቅዱስ መዝገበ ቃላት ላይ በዚህ መንገድ ገልጠውታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኤፌሶን አለቃ መልእክቱን ሲልክለት መልካም የሠራውን አስቀድሞ በመንገር ግሳጼውን ሲሰማ በመደንገጥ ተስፋ እንዳይቆርጥ ያበረታታዋል፣ ያጽናናዋል። የኤፌሶን አለቃ ጥንካሬ። የኤፌሶን ቤተክርስቲያን አለቃ በእግዚአብሔር ቃል ሐሰተኞች መምህራንን የሚናገሩትን የሐሰት ንግግር የሚያስተምሩትን የሐሰት ትምህርት አንድም በሕይወታቸው የሚታየውን ክርስቶስን የማይመስል
ሕይወታቸውን እየተመለከተና እየመረመረ ሐዋርያ ሳይሆኑ ሐዋርያ ነን በማለት በሐሰት የሚመላለሱትን ሐሰተኞችን በመቃወም የእግዚአብሔርን ሕዝብ በመጠበቅ መልካም እረኛ በመሆን እግዚአብሔርን አገልግሏል። የኤፌሶኑ አባት ሐሰተኞችን ከቅድስት ቤተክርስቲያንና ከውድ ልጆቿ ላይ እንዳይሰለጥኑ ብዙ ጥንቃቄ አድርጓል። ሐሰተኞችን መለየት፣ መቃወም፣ የእግዚአብሔር ልጆች የሆኑትን የጸጋ ልጅነት ያገኙትን ከነጣቂ ተኩላ መጠበቅ የኤፌሶን ቤተክርስቲያን አስተዳዳሪ ጥንካሬው ነበርና። ሐዋርያ የሚለው ቃል የተላከ መልእክተኛ በማለት የመጽሐፍ ቅዱስ መዝገበ ቃላት ይፈታዋል። እውነተኞች ሐዋርያት ወደ ዓለም ሄደው ለሰው ልጆች ሁሉ ወንጌልን እንዲሰብኩ የላካቸው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ምስክሮቼ ትሆናላችሁ ብሏል። የሐዋርያት ሥራ ምዕራፍ 1 ቁጥር 8። የግብፅ የቤተ ክርስቲያን አባት የሆኑት ቄስ ቴዎድሮስ ማላቲ ይህንን ክፍል ሲያብራራ ሐዋርያት እስራኤላውያንን ከብሉይ ኪዳን እጅጉን ወደ ተሻለ ወደ ሐዲስ ኪዳን ወንጌል ወደ ኢየሱስ ክርስቶስ እንዲያመጡ፣ ሳምራውያንን ደግሞ ከተቀላቀለ አምልኮት ወጥተው ምልኡነታቸውን ለእግዚአብሔር እንዲሰጡ፣ በመጨረሻም እስከ ምድር ዳርቻ መባሉ ወንጌል ለዓለም ሕዝብ መሰበክና አሕዛብ በኢየሱስ ክርስቶስ የቤዛነቱ ምሕረት እንዲታቀፉ ወደ አሕዛብ መንደር ከእስራኤላውያን ውጪ በአፍሪካ፣ በአረብ ምድር፣ በአውሮፓ በመሳሰሉት ከተሞች በመሄድ ወንጌል ይሰብኩ ዘንድ እንዲህ አለ በማለት ይገልጻሉ። እውነተኞችና ሐሰተኞች ሐዋርያት መለያ ነጥቦች። እውነተኞቹ ትክክለኛውን የእግዚአብሔርን ቃል ያስተምራሉ፣ ማንንም ሳይፈሩ ይገስጻሉ። የሐዋርያት ሥራ ምዕራፍ 4 ቁጥር 1፣ 11 1፣ 15 1፣ 21 የሚሰብኩትን በሕይወት ይኖራሉ፣ የጽድቅ ሕይወት አላቸው። የሐዋርያት ሥራ 20 ቁጥር 1፣ አንደኛ ተሰሎንቄ 1 እንዲሁም አንደኛ ተሰሎንቄ 2:1፣ አንደኛ ቆሮንቶስ 11:1 ቢደክሙ እንኳን በቶሎ ንስሐ ይገባሉ። ሉቃስ 22፣ የሐዋርያት ሥራ 9:1፣ መጽሐፈ ምሳሌ 24 ቁጥር 16 ለአገልግሎት ይፋጠናሉ። የሐዋርያት ሥራ 13፣ 14፣ 15፣ 16፣ 17፣ 18፣ 19፣ 20 አምስተኛ ኃጢአትን ይጸየፋሉ። የሐዋርያት ሥራ 4:1፣ 5:1፣ 14:1፣ አንደኛ ተሰሎንቄ 2:1 ስድስተኛ ፍቅርን የተላበሱ ናቸው። ሁሉን ያፈቅራሉ፣ አያበላልጡም። አንደኛ ተሰሎንቄ 2:1፣ ያዕቆብ 2:1፣ አንደኛ ቆሮንቶስ 13:1 እውነተኛ ድንቅ ተአምር ያደርጋሉ። ሁለተኛ ቆሮንቶስ 12:12 ሐዋርያት ሥራ 3፣ የሐዋርያት ሥራ 14፣ 16፣ 18፣ 25 እነዚህ ሰባቱ የእውነተኞች ሐዋርያት መለያዎቹ ናቸው። ሐሰተኞች ሐዋርያት አንደኛ የስህተት ትምህርት ያስተምራሉ። ሁለተኛ ጢሞቴዎስ 4:1፣ ሁለተኛ ጴጥሮስ 2:1፣ አንደኛ ጢሞቴዎስ 6፣ አንደኛ ጢሞቴዎስ 4፣ ይሁዳ መልእክት 1፣ አንደኛ ዮሐንስ መልእክት ምዕራፍ 4። ሁለተኛ ቅድስና የላቸውም። ማቴዎስ 7:12፣ ዮሐንስ 8፣ ይሁዳ 1፣ ቲቶ 1 እና ገላትያ 5። ሶስተኛ የንስሐ ልብ የላቸውም። ይሁዳ 1፣ ራእይ 12፣ ዕብራውያን 6፣ ዮሐንስ ወንጌል 12። ፍቅርን አያውቁም፣ ገንዘብ ወዳዶች ናቸው። አራተኛ ይሁዳ 1፣ ገላትያ 5፣ ሁለተኛ ጢሞቴዎስ 3 እና አንደኛ ጢሞቴዎስ ምዕራፍ 6። አምስተኛ በሰዎች መካከል ልዩነት ይፈጥራሉ። ሮሜ 16፣ ይሁዳ 1፣ ገላትያ 5፣ አንደኛ ዮሐንስ መልእክት ምዕራፍ 2።
ኃጢአት ማድረግ ይወዳሉ። ይሁዳ 1 ገላትያ 5 ራእይ 2 አስመሳዮች ናቸው። 7ኛ ማስመሰል ይወዳሉ። 2ኛ ቆሮንቶስ 11 ይሁዳ 1 ማቴዎስ 4 እነዚህ 7ቱ የሐሰተኞች ነቢያት ወይም የሐሰተኞች ሐዋርያት መገለጫዎች ናቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለኤፌሶን በላከው መልእክቱ የኤፌሶን የቤተ ክርስቲያን ጠባቂ ሐሰተኞችን በመለየት ለቤተ ክርስቲያን ያሳየውን ፍቅር በማንሳት ያመሰግነዋል፣ ጥንካሬውንም ይመሰክራል። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። ኤፌሶን 2:20 ቅዱሳን ሐዋርያትና ነቢያት ያላስተማሩት የአጋንንት ትምህርት የሚያስተምሩ ዛሬ ብዙ ናቸው። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያንና መምህራን ይህንን የሐሰተኞች ትምህርት በመቃወም ቤተ ክርስቲያን የማታውቀውን ልዩ የአጋንንት ትምህርት የሚያስተምሩትን ሐሰተኞች መምህራንን በመቃወም ቅድስት ቤተ ክርስቲያን ምዕመናንን በመጠበቅ ከእግዚአብሔር የተሰጠ ኃላፊነት ነው። ስለሆነም ይህን ከባድ ኃላፊነት መወጣት እንደ ኤፌሶን የቤተ ክርስቲያን መልአክ ጠባቂ ከእግዚአብሔር ዘንድ ክብር ያስገኛል። ደግሞም ይህንን ግዴታ በአግባቡ መወጣት ይገባል። የቀደመውን ፍቅርህን ትተሃል፣ ዳሩ ግን የምነቅፍብህ ነገር አለኝ። የቀደመውን ፍቅርህን ትተሃልና እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝን ከስፍራው እወስዳለሁ። የዮሐንስ ራእይ ምዕራፍ 4 ቁጥር 2 ምዕራፍ 2 ቁጥር 4 እስከ 5። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመ ፍቅርህን ትተሃልና። ኢየሱስ ክርስቶስ የኤፌሶን የቤተ ክርስቲያን አለቃ ጥንካሬውን ከነገረው በኋላ የቀደመውን ያስመሰገነውን መልካም ሥራውን በመስራት ስለተወ ንስሐ እንዲገባ ወደ ቀደመው ንስሐ እንዲገባ ወደ ቀድሞ መልካም ምግባሩ እንዲመለስ። ድምፁ ብዙ ነው እንዴ? የዚህ የክላሲካል የሚረብሽ አይመስለኝም ማለት አሁንስ? አይ በጣም ጥፍት ማለትም የለበትም እናንተ። እሺ የቀደመ ፍቅርህን ትተሃል፣ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርህን ትተሃልና። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐም ባትገባ መቅረዝን ከስፍራው ወስዳለሁ። ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመ ፍቅርህን ትተሃልና። ኢየሱስ ክርስቶስ የኤፌሶን የቤተ ክርስቲያን አለቃን ጥንካሬውን ከነገረው በኋላ የቀደመ ያስመሰገነውን መልካም ሥራውን በመስራት ስለተወ ንስሐ እንዲገባ ወደ ቀድሞ መልካም ምግባር እንዲመለስ ሲገስጸው እናስባለን። ቄስ ቴዎድሮስ ማላቲ ንስሐ ገብታ ወደ ሙሉ ጤናዋ እንድትመለስ ድካሟን ነገራት፣ አወጀ። ቄስ ቴዎድሮስ ማላቲ በማለት ድካማቸውን፣ ሕማማቸውን ነግሮ ወደ ሙሉ ጤና እንዲመለሱ ይናገራል። እግዚአብሔር አምላክ የሚገስጸን እንድንጠፋ አይደለም፣ ሕይወት እንዲኖረን ለመልካም ይመክረናል እንጂ። እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል ይላል ቅዱስ ጳውሎስ በዕብራውያን መልእክት ምዕራፍ 12 ቁጥር 10 ላይ። ሐዋርያው ቅዱስ ጳውሎስ እግዚአብሔር አምላክ የኤፌሶንን ቤተክርስቲያን አለቃ ይጠፋ ዘንድ ሳይሆን በሕይወት እንዲኖር ለራሱ ጥቅም ጽድቅን ይላበስ ዘንድ ይመክረዋል፣ ወደ ንስሐም ይጠራዋል። የኤፌሶን ቤተክርስቲያን መልአክ አለቃ ቀድሞ ቤተክርስቲያንን ምዕመናንን በመጠበቅ የበረታ መልካም እረኛ ነበር። በነጣቂ ተኩላ የተመሰሉ ሐሳውያንን በመቃወም
የእግዚአብሔርን ሕዝብ ይጠብቅ ዘንድ በዚህ ለአምላኩ ለእግዚአብሔር ያለውን ፍቅር ተመልክተናል። እግዚአብሔርም መስክሮለታል። ድክመቱ ግን አሁን ቀድሞ ያስመሰገነውን አገልግሎቱን በአንድም በሌላም ምክንያት ችላ ብሏል። እንደ ቀድሞ ቤተክርስቲያንን ከሐሰተኞች ለመጠበቅ ሲፋጠን የተሰጠውን አገልግሎት በታማኝነት ሲፈጽም አይታይም። ስለዚህ እግዚአብሔር አምላክ በመልእክቱ ወደ ቀደመ መልካም ስፍራ ሥራው እንዲመለስ ይመክረዋል። ኢትዮጵያውያን ሊቃውንት የኤፌሶን ቤተክርስቲያን አለቃ የተወው የቀደመ ፍቅሩን ምጽዋት እንደሆነ ይናገራል። የቀደመ ሥራህን ትተሃልና ሥራው ምን ነበር ቢሉ አልታወቀም፣ አንድም ታውቋል፣ ምጽዋት ነበረ፣ የተወበት ምክንያትም አልታወቀም ሲሉ ይናገራሉ። ምጽዋት የሚለው ቃል የመጽሐፍ ቅዱስ መዝገበ ቃላት ለተቸገሩ አዝኖ መስጠት እያለ ይፈተዋል። ምጽዋት በገንዘብ ብቻ የሚደረግ አይደለም። የተራቡትን ማብላት፣ የተጠሙትን ማጠጣት፣ የተራቆቱትን ማልበስ፣ በተለያዩ ተግዳሮት ፈተና ውስጥ ያሉትን ማጽናት ምጽዋት እየተባለ ይጠራል። በጠቅላላ የኤፌሶን የቤተክርስቲያን አለቃ የቀደመ ፍቅሩን ይህም ሐሰተኞችን መቃወምም የእግዚአብሔርን ሕዝብ በመጠበቅ በሃይማኖት ማጽናት ለቤተክርስቲያን ያሳየውን ምጽዋት መልካምነት ስለተወ ችላ በማለቱ እግዚአብሔር ይነቅፈዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ለሁለተኛ ጊዜ ለፍርድ ሲመጣ በኃጥአን ላይ ምጽዋትን ባለመስጠታቸው ሲፈርድባቸው ዘላለመ ሕይወትን ሲያጡ፣ ጻድቃን ደግሞ ምጽዋትን ገንዘብ በማድረጋቸው ምክንያት ሲፈረድላቸው ዘላለመ ሕይወትን ሲወርሱ እናነባለን። አሕዛብ ሁሉ በፊቱ ይሰበሰባሉ፣ እረኛም በጎቹን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎቹን በቀኙ ፍየሎቹን ደግሞ በግራው ያቆማቸዋል። ንጉሡም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግሥቴን ውረሱ። ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳ ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜ ጠይቃችሁኛልና፣ ታስሬ ወደ እኔ መጥታችኋልና። ጻድቃንም መልሰው ይሉታል፣ ጌታ ሆይ ተርበህ መቼ አይተን መቼ አበላን? ወይስ ተጠምተህ አይተን መቼ አጠጣን? እንግዳ ሆነህስ አይተን መቼ ተቀበልን? ወይስ ታርዘህ አይተን መቼ አለበስን? ወይስ ታመህ ወይስ ታስረህ አይተን መቼ ወደ አንተ መጣን? ንጉሡም መልሶ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ወንድሞቼ ለአንዱ እንኳን ስላደረጋችሁ ለኔ ያደርጋችኋል ይላቸዋል። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ሂዱ። ተርቤ አላበላችሁኝምና፣ ተጠምቼ አላጠጣችሁኝምና፣ እንግዳ ሆኜ አልተቀበላችሁኝምና፣ ታርዤ አላለበሳችሁኝምና፣ ታምሜ ታስሬ አልጠየቃችሁኝምና። እነርሱም ደግሞ ይመልሱና ጌታ ሆይ ተርበህ መቼ፣ ተጠምተ ወይስ እንግዳ ሆነ ወይስ ታርዘ ወይስ ታመ ወይስ ታስረ መቼ አይተን አላገለገልንህም ይሉታል። ያን ጊዜ እውነት እላችኋለሁ ከሁሉ ከሚያንሱ ከነዚህ ለአንዱ ስላላደረጋችሁ ለኔ ደግሞ አላደረጋችሁትም ብሎ ይመልስላቸዋል። እነዚያም ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ። የማቴዎስ ወንጌል ምዕራፍ 25 ቁጥር 32 እስከ 46። የኤፌሶን አለቃ አስቀድሞ ምጽዋት ያደርግ ነበር። በእግዚአብሔር የተወደደውን ሥራ ግብር ይፈጽም ነበር። ቅዱስ ጳውሎስ ለኤፌሶን ሰዎች በላከው መልእክቱ እንደተናገረው እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስፍራ ለማድረግ መልካሙን ሥራ ለማድረግ በክርስቶስ ኢየሱስ ተፈጠርን። ኤፌሶን 2:10። ለተፈጠረለት ዓላማ ይኖር በጽናት ይመላለስ ነበር። እግዚአብሔር አምላክ ይህንን መልካም ምግባሩን አስቦለታል። ግን በዚህ የፍቅር ሥራ ሊቀጥል አልቻለም።
ሊቀጥል አልቻለም፣ ዛለ። ስለዚህ የቀደመውን ፍቅርህን ትተሃል በማለት በግሳጼ ለንስሐ ያዘጋጀዋል። እናስተውል። ስንቶቻችን እንሆን የቀደመ ለእግዚአብሔር ያለንን የሞቀውን ፍቅር እንደ ኤፌሶኑ ቤተክርስቲያን አለቃ ያቀዘቀዝን? አንድም አስቀድሞ በማድረግ እንመላለስበት የነበረውን መልካም ሥራ በራሳችን ድክመት ወይም በጓደኞቻችን ተጽዕኖ እርግፍ አርገን የተውን፣ ተገፋፍተን ዝማሬን በዘፈን ድንግልናን በዝሙት ፍቅርና አንድነትን በዘረኝነትና ጥላቻ ሰላምን በጠብ ምርቃትን በበጎ ንግግር በስድብና እርግማን በአጠቃላይ ለእግዚአብሔር የሚቀርበውን መልካሙን መስዋዕት ለአጋንንት በሚቀርበው የኃጢአት መስዋዕት የለወጥን ስንቶቻችን እንሆን? እግዚአብሔር አምላክ የኤፌሶንን የቤተክርስቲያን አለቃ በቃሉ እንደሚገስጸው እኛንም የቀደመው እግዚአብሔር የታሰበውና የተወደደውን ሥራ እንሰራ ዘንድ እየገሰጸና እያስተማረ ለንስሐ ይጠራናል። መምህራን በቃለ እግዚአብሔር በታማኝነት ማገልገል እንደሚገባ የእግዚአብሔር ያለንን ፍቅር መቀነስ እንደሌለበት አንድም እግዚአብሔርን በመውደድ በቅድስና ማገልገል በዚህ መልእክት እግዚአብሔር አምላክ ያስተምረናል። ንስሐ እንግዲህ ወዴት እንደወደክ አስብ፣ ንስሐ ግባ፣ የቀደመውን ሥራህን አድርግ፣ አለዚያ እመጣብሃለሁ። ንስሐ ባትገባ መቅረዝን ከስፍራው እወስዳታለሁ። የዮሐንስ ራእይ ምዕራፍ 2 ቁጥር 5። እንግዲህ ይህ አገልጋይ የቀደመውን ፍቅሩን በመተው ምክንያት መውደቁን ከእግዚአብሔር ክብር መራቁን በመንገር የኤፌሶን ቤተክርስቲያን አለቃ ንስሐ እንዲገባ ወደ ቀድሞ ከፍታው እንዲመለስ ይመክረዋል። ንስሐ ካልገባ ወደ ቀድሞ መልካም ሥራ ካልተመለሰ እንደሚቀጣው ቅጣቱም መቅረዙን እንደሚወስድበት ይገልጸዋል። መቅረዝን ከስፍራ ወስዳለሁ ማለቱ ምንድነው ቢሉ የቤተክርስቲያን ሊቃውንት ሹመትህን ከማዕረግ አዋርዳታለሁ፣ አንድም ከሥጋ እለያታለሁ፣ ስልጣንህን እወስደዋለሁ፣ አንድም ወደ ቀድሞ ፍቅር ካልተመለስ በበደልህ ትሞታለህ ብለው ይተረጉማሉ። ንስሐ የሰው ልጅ ከወደቀበት ጉድጓድ የሚወጣበት ብቸኛ አማራጭ የሌለው መፍትሄ ነው። ሰው የገደለ፣ በዝሙት ኃጢአት የወደቀ፣ በዘረኝነት የሰከረ፣ አንድም በተለያየ ኃጢአት የታሰረ ከህመሙ የሚፈሰው ንስሐ በመግባት ነው የሚፈወሰው። ከህመሙ የሚፈወሰው ንስሐ በመግባት ነው። እንግዲህ ከጌታ ፊት የመጽናናት ዘመን እንዲመጣላችሁ አስቀድሞ ለእናንተ የመረጠውን ኢየሱስ ክርስቶስን እንዲልክላችሁ ኃጢአታችሁ ይደመሰስ ዘንድ ንስሐ ግቡ፣ ተመለሱ። የሐዋርያት ሥራ ምዕራፍ 3 ቁጥር 19። ሐዋርያው ቅዱስ ጴጥሮስ ለአይሁዳውያን በምኩራብ ስለ ኢየሱስ ክርስቶስ ከመሰከረላቸው በኋላ አንድም ወንበዴውን ነፍሰ ገዳዩን በርባንን ይፈታ ብለው በመጮህ አስፈትተው የአባቶቻቸው አምላክ ክብር ሁሉ የእርሱ የሆነውን ጌታችን ኢየሱስ ክርስቶስን ሳይቀበሉ አሳልፈው ለሮማውያን ሰጥተው እንደገደሉት ማቴዎስ 27:16-17 የሐዋርያት ሥራ 3:14 በመግለጽ አስቀድሞ በደላቸውን ከነገራቸው በኋላ ከዚህ ለሞት ከተሰጠ ክፉ ግብራችሁ የሚድኑት በንስሐ ወደ እግዚአብሔር በመመለስ እንደሆነ ነግሯቸዋል። አንባቢያን አስተውሉ። እግዚአብሔር ምሕረቱ ታላቅ ነው። በጥላቻ ተመልክተው ለመስቀል ሞት የሰጡትን አይሁዳውያንን በንስሐ ከጠራ ተጸጽቶ ምሕረትን ፍለጋ በንስሐ ወደ እርሱ የቀረቡትን እንዴት ይቅርታውን አያጎናጽፍም? ንስሐ በኢየሱስ ክርስቶስ ያገኘነውን በረከት የምታላብስ ወደ መንግሥተ ሰማያት የምታስገባ መንገድ ናት። የኤፌሶን ቤተክርስቲያን አለቃም
ንስሐ ገብቶ ወደ ቀድሞ ምግባሩ እንዲመለስ እግዚአብሔር መልእክቱን ይልክለታል። አንድም እውነተኛ ንስሐ የሚታወቀው የኃጢአት ግብርን ጥለን መልካም የጽድቅን ሥራ በማድረግ ይገለጻል። ስለዚህ የቀደመውን ሥራህን አድርግ በማለት እግዚአብሔር አምላክ መልእክቱን ይልክለታል። ኒቆላዎስ ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃል። ዮሐንስ ራእይ ምዕራፍ 2 ቁጥር 6። ሁለተኛ የኤፌሶን ቤተክርስቲያን አለቃ ጥንካሬ ኢየሱስ ክርስቶስ የጠላውን የኒቆላውያንን ሥራ መጥላቱ ነው። ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ሥራ ጠልተሃልና። ወልደ እግዚአብሔር ኢየሱስ ክርስቶስ የኤፌሶን የቤተክርስቲያን አለቃ እርሱ የጠላውን የኒቆላውያንን ሥራ ስለጠላ ያመሰግነዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በራእየ ዮሐንስ አንድምታ ትርጓሜያቸው ላይ ኒቆላውያንን እኒህ ኒቆላውያን ግብረ ሰዶም የሚሰሩ በማለት እግዚአብሔር አምላክ የግብረ ሰዶም ሥራቸውን እንደሚጠላ የኤፌሶን አለቃ የኒቆላውያንን የኃጢአት ግብር እንደሚጠላ በዚህ መመስገኑን ይገልጻሉ። ሰዶምና ገሞራ በዮርዳኖስ ሸለቆ የተቆረቆሩ እንደሆኑ መጽሐፍ ቅዱስ መዝገበ ቃላት ጨምሮ ሌሎች መጽሐፍ ይመሰክራሉ። የኃጢአት ከተሞች ምሳሌ ሆነው ይነሳሉ። በመጽሐፍ ቅዱስ እነዚህን ከተሞች በበደላቸው በበዛ በሰዶም ይኖር የነበረውን ሎጥና ቤተሰቦቹን ቅዱሳን መላእክትን በመላክ ቅዱስ ሚካኤልና ገብርኤል ይላል ዘፍጥረት አንድምታ። እግዚአብሔር አድኖ ከተሞቹን አጥፍቷቸዋል። ዘፍጥረት 18 ዘፍጥረት 19። ግብረ ሰዶም ማለት በሰዶም ግብር ሥራ ሲሆን ሥራቸው በአጠቃላይ ኃጢአት ነው። በይበልጥ ደግሞ በዝሙት ግብራቸው ይታወቃሉ። ኒቆላዎስ በሐዋርያት ሥራ ላይ ከተገለጹ የመጀመሪያ 7ቱ ዲያቆናት መካከል አንዱ ነው። እምነትና መንፈስ ቅዱስ የተሞላበት ሰው እስጢፋኖስ፣ ፊልጶስ፣ ፕሮኮሮስን፣ ኒቃሮንንም፣ ጢሞናንም፣ አርሜናንም ወደ ይሁዲነት ገብቶ የነበረው የአንጾኪያው ኒቆላዎስን መረጡ። የሐዋርያት ሥራ ምዕራፍ 6 ቁጥር 5። ኒቆላዎስ የተጠራበትን እውነተኛ አገልግሎት በዝሙት የለወጠ ሴሰኛ ሆኖ በክፉ ምግባሩ ራሱን የጣለ ሰው ነው። የእርሱንም ትምህርት የሚያደምጡ በግብር የመሰሉት ደቀ መዛሙርቶቹ ደግሞ ኒቆላውያን እየተባሉ ይጠራሉ። የፈረንሳይ ሊቀ ጳጳስ የነበሩት ቅዱስ ኢሪኒየስ ስለ ኒቆላዎስ እንዲህ በማለት ይናገራሉ። ኒቆላውያን ከ7ቱ ዲያቆናት የሆነው የኒቆላውያን ተከታዮች ናቸው። እነዚህ ሰዎች ያለ ቁጥጥር በፍትወት እየኖሩ የተለያዩ ጉዳዮችን ያስተምራሉ። እንደ ዝሙት መፍቀድና የጣዖት መስዋዕትን መብላት እንደሚያደርጉ ቅዱስ ሄኖኒዮስ ይናገራል። ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆላዎስ እውነተኛውን የሐዋርያትን ትምህርት በቅድስና እንዲያስተምር ጠርቶ ሳለ እንደ ዴማስ የዓለምን ፍቅር በልጦበት በኃጢአቱ ስለተመላለሰ እኩይ ምግባሩን በማንሳት ግብሩን እንደሚጠላ ይገልጻል። ሁለተኛ ጢሞቴዎስ 4:10። አንድም የኤፌሶን ቤተክርስቲያን አለቃ የኒቆላዎስን ምግባር ስለተቃወመ ያመሰግነዋል። ግብፃዊው አባት ቄስ ቴዎድሮስ ማላቲ እግዚአብሔር የሚጠላውን በመጥላቷ ደስተኛ እንደሆነ ይገልጻሉ። እግዚአብሔር የሚጠላውን በመጥላቱ ደስተኛ እንደሆነ ይገልጻሉ። ሙሽራዋ የሚጠላውን ስትጠላ፣ የሚወደውን ስትወድ፣ ጠባዩን፣ ስሜቱን፣ ሐሳቡን እያካፈለና የእርምጃዎቹን መንገድ ስትከተል ሲያይ ይደሰታል። በሕይወት ዘመናችን በዚች ኃላፊ ዓለም ስንኖር እግዚአብሔር የወደደውን ወደን እርሱ የጠላውን ደግሞ ጠልተን መኖር ይኖርብናል። በዚህም በእግዚአብሔር ዘንድ ምስጋና ዋጋ እናገኛለን። እንግዲህ ወንድሞቼ ሆይ
ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። እርሱም ለአእምሮ የሚመች አገልግሎታችሁ ነው። የእግዚአብሔር ፍቃድ እርሱም በጎና ደስ የሚያሰኝ ፍጹምም የሆነ ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። የሐዋርያው ቅዱስ ጳውሎስ መልእክት ለሮሜ ክርስቲያኖች ምዕራፍ 12 ቁጥር 1 እስከ 2 በማለት ሐዋርያው ቅዱስ ጳውሎስ የሮም ምዕመናን እግዚአብሔር የሚወደውን እየመረመሩ መልካሙን አምላክ የሚከብርበትን ሥራ መስራት የተወደደ አገልግሎት እንደሆነ ይገልጻሉ። በመቀጠልም መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ፣ ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ። ራእይ 2:7 መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። የቤተ ክርስቲያን መሪ የሆነው መንፈስ ቅዱስ ነው። የሐዋርያት ሥራ 13:2፣ ሮሜ 8:14፣ ገላትያ 5:19 መንፈስ ቅዱስ ለአብያተ ክርስቲያናት የተናገረውን ቃል ጆሮ ያለው እግዚአብሔርን ማድመጥ የሚፈልግ ይስማ በማለት ግብፃውያን የቤተ ክርስቲያን ሊቃውንት ይተረጉማሉ። ኢትዮጵያውያን ሊቃውንት ይህንን ተናገረ ለሕዝቡ ምን ተናገረ ትለኝ እንደሆነ ላለቃው ይህንን ተናገረ፣ ለሕዝቡስ ምን ተናገረ ትለኝ እንደሆነ ላለቃው የተናገረው ለሕዝቡ ነው፣ ላለቃውም የተናገረ ለሕዝቡም በማለት ይህንን መልእክት ለኤፌሶን አለቃ ብቻ ሳይሆን ለሕዝቡም ምዕመናን ጭምር እንደሆነ ይነገራል። በተጨማሪ ይህ መልእክት ለምታነበው ወንድሜ፣ ለምታነቢው፣ ለምትሰሚው እህቴ ከኢየሱስ ክርስቶስ ዘንድ የተላከ መልእክት ነው። ድል ለነሳው በእግዚአብሔር ገነት ላለው ከሕይወት ዛፍ እንዲበላ እሰጠዋለሁ የሚለውን የጌታችን የመድኃኒታችን ኢየሱስ ክርስቶስን ቃል ኢትዮጵያውያን ሊቃውንት የኒቆላውያንን ግብር ድል ለነሳ አንድም ፍቅረ ነዋይን በፍቅረ ቢጽ ድል ለነሳ ብለው ይተረጉሙታል። የኒቆላውያን ግብር የተባለ ዝሙትን፣ ኃጢአትን፣ የሥጋ ፈቃድን ድል የነሳ ከኃጢአታቸው ጋር ኅብረት ያላደረገ ፍቅረ ነዋይ አለ። ገንዘቡን መውደድ በመተው ፍቅረ ነዋይ አለ። ገንዘብን በመውደድ በመተው ፍቅረ ቢጽ ባልንጀራውን የሚወድ እርሱ ዘላለማዊ ሕይወትን ያገኛል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1፣ ማርቆስ 12:1 እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል። አንደኛ ዮሐንስ 4:11-12 መጽሐፍ ቅዱስ እንደሚነግረን እግዚአብሔርን መውደዳችን የሚታወቀው ሌሎችን እንደራሳችን አድርገን በመውደዳችን ነው። በዚህም እግዚአብሔርን እንዴት እንደምንወደው እናሳውቃለን። በተጨማሪም የእግዚአብሔርን ሕግና ትእዛዝ እንፈጽማለን። እርሱም ዘላለማዊ ሕይወትን ይሰጠናል። የኢትዮጵያውያን ሊቃውንት በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ እሰጠዋለሁ ብለው ይተረጉማሉ። ልጅነትን እሰጠዋለሁ፣ አንድም ሥጋውን ደሙን ቅዱስ ቁርባንን እንዲቀበል አደርገዋለሁ፣ አንድም በፍቅሩ ተሰውራ ያለች ፍቅሩን እሰጠዋለሁ በማለት አስቀምጠውታል። ግብፃውያን መተርጉማን በወንዙ ወዲያና ወዲህ በየወሩ እያፈራ 12 ፍሬ የሚሰጥ የሕይወት ዛፍ ነበረ። የዛፉም ቅጠሎች ለሕዝቡ መፈወሻ ነበሩ። ራእይ 22:2 እንዲል ይህ የመጽሐፍ ቅዱስ ክፍል በማንሳት በክርስቶስ ኢየሱስ ዓለምን ድል የሚያደርጉ ከሕይወት ዛፍ እንደሚበሉ
አንድም እግዚአብሔር ልባቸውን እንደሚሞላና እንደሚያድን ይህም የፍቅር ስጦታ ድል ላደረጉ እንደሚሰጥ ይገልጻሉ። መልእክቱ ለአንባቢያን ኢየሱስ ክርስቶስ ይህንን መልእክት የላከው ለኤፌሶን ቤተክርስቲያን አለቃ ብቻ አይደለም፣ አንድም በመላው ዓለም ለምንገኘው የክርስቶስ ኢየሱስ ቤተክርስቲያን ምእመናን ለሆንን ለኛ ነው። ቅዱስ ጳውሎስ ክርስቲያኖች የእግዚአብሔር የቅዱሱ መንፈስ ማደሪያ ቤተክርስቲያን እንደሆኑ ሲገልጽ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቁምን? በማለት በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 6 ላይ ገልጿል። ቤተ መቅደስ መሆናችንን ያስተምራቸዋል። ስለዚህ ወዳጄ ይህንን መልእክት ስታነበው፣ ይህንን መልእክት ስትሰማ ለኤፌሶን አለቃ የተላከ ብቻ ብለህ አታንብበው፣ አትስማው። ከእግዚአብሔር ወልድ ኢየሱስ ክርስቶስ ለኔ አሁን ለማነበውና ለምሰማው የተላከ ደብዳቤ መልእክት ብለህ አንብበው። የቀደመውን የተውነውን መልካም የፍቅር ሥራ እናድርግ። በቶሎ በንስሐ ወደ ቤተ ክርስቲያን እንመለስ። እግዚአብሔርን መውደዳችንን በተግባር ማሳየት ያቃተን፣ ፍቅር በማጣት በሽታ የምንመላለስ እግዚአብሔር አምላክ ከዚህ ሕመም ይፈውሰን። እውነተኛ ፍቅር ተላብሰን በንስሐ ወደ ቤተ ክርስቲያን እንመለስ። እግዚአብሔር የሚወደውን ሥራ በመፈጸም ፍቅራችንን እንገልጽለት ዘንድ እግዚአብሔር ይርዳን። ምዕራፍ 5 የሰምርኔስ ቤተ ክርስቲያን ስደተኛዋ ያሁኗ ምዕራባዊቷ ቱርክ። አነሳስቶ ያስጀመረን አስጀምሮ ያስፈጸመን የጅማሬና የፍጻሜ ባለቤት አምላካችን እግዚአብሔር ስሙ ለዘለዓለም የተመሰገነ ይሁን። ይቆየን። ይደንቀኛል ለዘላለም የሰለጠነ ስም ሰምቼ እኔም ወጣሁ ደስ ይላል ይህን ስም ጠርቼ ኢየሱስ